ሶሻል ሮል ላይ የወንድና የሴት ምን አይነት አቋም አለሽ የሚለውን ለማወቅ በማሰብ ነው። አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄ እምነት ላይ ምን አይነት አቋም አለሽ? እምነትን እንዴት ነው የምታየው? ከእናንተ ሙቭመንት አንጻርስ እምነት በምን መንገድ ይታያል? ይህ ሁለተኛ ነው። ሶስተኛው ወንዶችን እንዴት ነው የምታየው? በምን አይነት መንገድ ነው በእናንተ ሙቭመንት የሚሳሉት? ይህንን የምልበት ምክንያት አንዳንድ የተቆራረጡ ቪዲዮዎች ሳይ ሀስቲ ጀነራላይዜሽን ስለማይ ነው። ወንዶች በሙሉ የሚያካትት አይነት መንገድ አንዳንድ ንግግሮችን ስለማይ እኔ ደግሞ እንግዲህ ብደግፍም ትንሽ ደግሞ ጥያቄ የሚፈጥርብኝ ነገር አለ። ይሄ ነገር መጨረሻው ሌላ ነገር ይሆን የሚል ሀሳብም ያመጣብኛል እና ይሄ ነው ሶስተኛው ጥያቄ። አራተኛው ጥያቄ የዚህ ሙቭመንት ያለ ወንዶች ተሳትፎ ምን ላይ ሊደርስ ይችላል? ሀሳቡን አላማውን ሊያሳካ ይችላል ወይ? ወንዶችስ ምን አይነት ሮል አላቸው በዚህ እንቅስቃሴ ውስጥ የሚለው እንድትመልሽልኝ ነው። አመሰግናለሁ። ምን አይነት ፌሚኒስት ነሽ ለሚለው ሞስትሊ አፍሮ ፌሚኒስት ነኝ። በአፍሪካ ሴቶች የተጀመረ ፌሚኒስት ማለት ነው። እሱ ማብራሪያ ውስጥ አልገባም፣ ምክንያቱም ኦልሬዲ ፌሚኒዝም 101 የሚለው የፕሌሊስቴ ላይ ገልጨዋለሁ እሱን ማለት ነው። ከዛ በተረፈ ስለ ትዳር ምንድን ነው ያለሽ አቋም? ትዳር በጣም ጥሩ ነገር ነው። በጣም ቆንጆ ነገር ነው። በጣም አሪፍ ነገር ነው። ግን በአሁን ሰዓት ትዳር ውስጥ ያሉ ሰዎች ስፔሻሊ እርስ በርስ እየተደባደቡ፣ እየተሰዳደቡ፣ እየተመጋገጡ ምናምን ትዳርን አቆሽሸውታል ብዬ አስባለሁ። ትዳርን እንደ ተቋም የሚያስፈራ ነገር አድርገውታል ብዬ አስባለሁ እና ትዳርን ወደ ጥሩ ነገር ሁሉም ሰው ወደሚመኘው ነገር መውሰድ ካለብን ትዳር ውስጥ ያሉ ችግሮችን በግልጽ ፊት ለፊት ፍርጥርጥ አድርገን አውጥተን መፍትሄ ሰጥተን ለነዛ ነገሮች ትዳርን ሴቶችም ወንዶችም ደስተኛ ሆነው የሚኖሩበት ተቋም፣ የፍቅር ተቋም፣ የመተባበር ተቋም፣ የመተሳሰብ ተቋም ልናደርገው እንችላለን ብዬ አስባለሁ። ከዛ በተረፈ ሴቷ የምትጨቆንበት ትዳር አይደለም፣ ገሃነም ነው ብዬ ነው የማስበው። ሴቷ የምትጨቆንበት፣ ሴቷ ብቻዋን የቤት ስራ የምትሰራበት፣ ሴቷ የበታች የምትደረግበት፣ ሴቷ ላይ የሆነ ወንዱ ስልጣን ኖሮት የሚረግጥበት ትዳር እሱ ትዳርም አይደለም ሲጀመር። ሲቀጥል ደግሞ ገሃነም ነው ብዬ ነው የማስበው። ከዛ በተረፈ ከእምነት ጋር በተያያዘ ያለኝ ነገር ምንድን ነው? እምነት በጣም ደስ የሚል ነገር ነው። እምነት በጣም ከፈጣሪያችን ጋር ክርስቲያን ከሆንን ከእግዚአብሔር ጋር፣ ሙስሊም ከሆንን ደግሞ ከአላህ ጋር የምንገናኝበት ነገር ነው። ግን ወደ ሃይማኖት ተቋማትና ወደ ሃይማኖት መሪዎች ስንመጣ በጣም ብዙ ነገር ላይ ፌል አድርገዋል። ከሴቶች ጋር በተያያዘ ማለት ነው። ማህበረሰቡ ላይ አሁን እንደ ኢትዮጵያ ስናየው ኢትዮጵያ 3 ጉልቻ ነው ያላት። ህዝብ አለ፣ ሃይማኖት አለ፣ መንግስት አለ። የ3 ጉልቻ ሀገር ነች። የሆነ ነገር ሲፈጠር 3ቱ ጉልቻዎች አንድ ላይ ነው ሪያክት የሚያደርጉት። ለምሳሌ እንደ ምሳሌ የምገልጸው ሀገሪቱ ላይ ባህልን የሚነካ ወይ የማህበረሰብን እሴት የሚነካ ነገር ሲፈጠር የሃይማኖት ተቋማትን አይተህ ከሆነ መግለጫ ያወጣሉ፣ ያንን ነገር አውግዘው ማለት ነው። ይሄ ነገር የሀገራችን መገለጫ አይደለም፣ አምላክም አይፈቅድም፣ ይሄንን ነገር የንትን ምናምን ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ትቃወማለች ምናምን ተብሎ ይወጣል መግለጫ። የሴቶች ጥቃት እንደ ወረርሽን ኢትዮጵያ ላይ ከተስፋፋ ዘመናትን አሳልፈናል። የሃይማኖት ተቋማት ግን ጆሯቸውንም አይናቸውንም አፋቸውንም እፍን አድርገው ችግሩ እንደሌለ አክት እያደረጉ እንደውም እንደዚህ አይነት ነገር የሚያደርጉ ግለሰቦችን የሆነ አይነት ሽፋን ለምሳሌ እንደ ሽምግልና የተቀመጡ ቄሶች ባል ሚስቱን ደብድቦ ሚስትየው ላይ ጫና ማድረግ፣ ልጆችሽን ምን ልታረጊ ነው? እግዚአብሔር እኮ ፍቺ አይፈቅድም ምናምን እያሉ ሊገለኝ ነው አድኑኝ ብላ የጠራቻቸው ሽማግሌዎች እሷ ላይ ጫና አድርገው ከዛ ከሚደበድባት ሄዶ ከሚገላት ባሏ ጋር አብራ እንድትመለስ ያደርጋሉ። እነዚህ ክፍተቶች በሃይማኖት ሽፋን ውስጥ ያሉ ናቸው። የኦርቶዶክስ ክርስትና ሃይማኖትን ብናይ በየገጠሩ በየክፍለ ሀገሩ ብትሄድ ቤተ ክርስቲያን ውስጥ ዲያቆኖች ህፃናት ልጆችን ያገባሉ። ቤተ ክርስቲያን ውስጥ
ቤተክርስቲያን ሴት ልጅ የምትጠበቅበት ተቋም ነው መሆን ያለባት። ሴቶች ለቤተክርስቲያን ብዙ ነገር ነው የሚያደርጉት። ቤተክርስቲያኑ ይጸዳ፣ ለሆነ ክብረ በዓል ጽዳትና ጽዳ ቢባል ሴቶች ይሳተፋሉ፣ አስራታቸውን ይከፍላሉ፣ ሄደው ይጸልያሉ፣ ቤተክርስቲያን የምታዛቸውን ያደርጋሉ። የቤተክርስቲያን አካል ናቸው ሴቶች። ግን ያ ቦታ እየተሰጣቸው አይደለም። እነዚህ ነገሮች ላይ ጥያቄ አለኝ። እምነት ላይ እኔ ምንም ችግር የለብኝም። ኢቨን ሃይማኖት የሚባለው ነገር ላይ ችግር የለብኝም፣ ምንም ችግር የለብኝም። ከዛ በተረፈ ግን ሰዎቹ እንደ መሪም ሆነው እንደ ቄስም እንደ ዲያቆንም ሆነው ያሉት እንደ ተከታይም ሆነው ያሉት በጣም ብዙ ችግር እያሳዩ ነው እና ያንን ቤተክርስቲያንም ማንኛውም የሃይማኖት ተቋም ይመለከተኛል ብሎ እዚህ ነገር ላይ መፍትሄ መስጠት አለበት። የሃይማኖት ተቋም በስብከቱ በማውገዝ ይሄንን ስራ ሲሰራ ህዝብ ያዳምጣል። ለምን? ሃይማኖተኞች ህዝቦች ነን። ቄሶችን እንሰማለን፣ ቤተክርስቲያን ሄደን ስብከት እንሰማለን። ቤተክርስቲያን ለምሳሌ እንደ ተቋም የሴቶችን ጥቃት እቃወማለሁ፣ ይሄ ነገር የእግዚአብሔር ስራ አይደለም፣ የእግዚአብሔር ትእዛዝ አይደለም፣ ኃጢአት ነው፣ ያስጠይቀናል ብለው ቢሰብኩልን እና ጤነኛ ባል ማለት ምንድን ነው፣ ጤነኛ ሚስት ማለት ምንድን ነው የሚለውን ቢሰብኩልን ትልቅ ለውጥ ይመጣል። አሁን እኔ ቤተክርስቲያን ሄጄ ብዙ ጊዜ እሰማለሁ፣ ሚስት ለባሏ ትገዛ የሚባለውን ስብከት በተደጋጋሚ እሰማዋለሁ። ባል ሚስቱን ክርስቶስ ቤተክርስቲያንን እንደወደዳት ይውደድ የሚለውን ግን ኤምፈሳይዝ ሲደረግ አልሰማም። ሚስት ለባሏ ትገዛ የሚባለውን ትምህርት የሚያስተምሩትን ያክል ባል ሚስቱን ክርስቶስ ለቤተክርስቲያንን እንደወደደ እንዲወዳት ሲያዙ አልሰማም። በጣም የሚከብደው እኮ የባል ትዕዛዝ ነው። ሚስት ለባሏ ትገዛ በጣም ቀላል ነው እኮ ባይዘዌ፣ በጣም 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 ቀላል ነው። ባል ክርስቶስ ቤተክርስቲያንን እንደወደ ክርስቶስ ቤተክርስቲያንን የወደደው እንዴት ነው? ህይወቱን አሳልፎ ነው የሰጣት ለቤተክርስቲያን አይደለም? ቲስ ሌቭል ወንዶች ለሚስቶቻቸው ያንን ፍቅር እንዲያሳዩ፣ ያንን ክብር እንዲያሳዩ ኢየሱስ ክርስቶስ ዝቅ ብሎ የተከታዮቹን እግር አጥቧል፣ ተንበርክኮ ማለት ነው። እኛ ደስ የሚለን ሚስቶች የባሎቻቸውን እግር ሲያጥቡ ነው እንጂ ባሎች የሚስቶቻቸውን እግር ሲያጥቡ አናይም። የእውነት ሃይማኖቱን እንከተል፣ ክርስትናውን እንከተል፣ ቁርአኑን መጽሐፍ ቅዱስን እንከተል ካልን ለችግሮቻችን መፍትሄ ልናገኝ እንችላለን። ግን ማንም እየተከተለው አይደለም። እዚህ ጋር መጥቶ ሃይማኖት የተነካ ብሎ የሚጨፍረው ራሱ ሃይማኖቱን አያውቀውም። ፈጣሪ እንደዚህ ያርግሽ፣ ፈጣሪ ይግደልሽ፣ ፈጣሪ ምናምን፣ ፈጣሪን ያሳንሱታል። ፈጣሪን አሳንሰው መስደቢያ እና መርገሚያ ያረጉታል። ልክ እንደኔ ነው የሚያስበው ፈጣሪ ብለው ስለሚያስቡ ማለት ነው። ሃይማኖት ጋር በተያያዘ ያለኝ ቅራኔና ጥያቄ ይሄ ነው። ከዛ በተረፈ ከወንዶች ጋር ያለሽ አመለካከት ምንድን ነው ላልከኝ፣ እኔ ከወንዶች ጋር ምንም ችግር የለብኝም። በእርግጥ ከ50% በላይ የሚሆነው ጽንፈኛ ጾተኝነትን ያራምዳል። ማለትም ሴቶች ወደ ጓዳ፣ ወንዶች ወደ ሜዳ የሚለውን ያራምዳል። ምናልባት ለካፊ ነው፣ ምናልባት ደፋሪ ነው፣ ምናልባት አጥቂ ነው። ያ ግን 50% ነው። 50% እና ከዛ በላይ ነው። ከ50% ያነሰው ደግሞ ጥሩ ወንድ እንዳለ አውቃለሁ። ያንን ደግሞ በተደጋጋሚ ተናግሬያለሁ። እኛ ስናወራ የምናወራው ስለ አጥቂው ወንድ ነው። እኛ ስናወራ የምናወራው ስለ ደፋሪ ወንድ ነው። እኛ ስናወራ የምናወራው ስለ ጽንፈኛ ወንድ ነው። ፕሊዝ እራሳችሁን እዛ ሊስት ውስጥ እየከተታችሁ ሳንናገራችሁ ተናገራችሁን አትበሉ ብዬ በተደጋጋሚ ኢቭን ትምህርት መስጠት በሚባል ደረጃ የገላጭና ስም ምንድን ነው አድጀክቲቭ እና ምናምን የአውድ ትርጉምና ምናምን ይሄ አማርኛ ቋንቋ ላይ ራሱ ትምህርት ሰጥቻለሁ፣ ኤክስፕሌን አድርጌ ማለት ነው። የዛን ያክል ተናግሬያለሁ። ስለዚህ ሁሉም ወንዶች ብዬ ተናግሬ አላውቅም። ወንዶችን አንድ ላይ ጨፍልቄ ወንዶች ሁሉም እንደዚህ ናቸው ብዬ ተናግሬ አላውቅም። በደንብ እዛ ላይ ብንግባባ ጥሩ ነው ብዬ አስባለሁ። ከዛ በተረፈ የወንዶች ሮል የወንዶች ሚና ምንድን ነው? ወንዶችን እንትን አያሳትፉም ወይ ብለኛል። እኔ ይሄንን እንቅስቃሴ ከጀመርኩ ጀምሮ አብረውኝ ወንዶች ሰርተዋል። ወንዶች ይሳተፋሉ። ለወንዶች ቦታ አለን ማለት ያመነበት መጥቶ ይስራ ነው። እኔ ሴትንም ወንድንም ያመነበት ሰው መጥቶ ይስራ ነው ብዬ የማስበው።
የሚያምንበት ሰው ማለት ነው። በዛ ላይ ደግሞ እውነቱን እንነጋገር ከተባለ እዚች ጋር ወንድ ካልመታኝ ወይም ደግሞ ካልለከፈኝ የሚያፈቅረኝ የሚወደኝ አይመስለኝም የምትል ሴት እያለች ወንዱና ካልሰማኸኝና ከኔ ጋር ካልሰራህ ብዬ አልጎትትም። እሷን ሳላስተካከል ማለት ነው። ጓዳዬን ሳላጸዳ እንግዳ አልጠራም። ኪችኔን ሳላጸዳ፣ መኝታ ቤቴን አልጋዬን ሳላነጥፍ እንግዳ ቤቴ አልጠራም። የኛ እንቅስቃሴ ትልቁ እንቅፋት ሴቶች ናቸው ተቃራኒዎች። ሴቶች ናቸው ስራው እንዲደክመን እያደረጉ ያሉት፣ ወንዶች አይደሉም። ባይደዌ ወንዶች በአንድ ንግግር ነው የሚያምኑት። በአንድ ንግግር ተማምነን እንለያያለን ከወንዶች ጋር። ሴቶች ግን ጭንቅላታቸው ላይ የተተበተበ ሰንሰለት ስላለ ያንን ሰንሰለት ፈታ እስክትጨርስ እኔ ቀልጬ ማለቄ ነው። እኔ ለወንዶች ምንም ችግር የለብኝም። አብራችሁን መስራት የምትፈልጉ ከሆነ በጣም ብዙ ለ5 ዓመት ለ4 ዓመት አብረውን እየሰሩ ወንዶች እነሱ ምስክርነት እንዲሰጡ ማድረግ ይችላሉ። መስራት የምትፈልጉ ከሆነ እሺ፣ አመሰግናለሁ። እንግዲህ በጣም ጠለቅ ያለ ነገር ነው እንትን ያልሽኝ። ምናልባት የተወሰነው ነገር ላይ ሪፍሌክት ላድርግና ልውጣ ይመስለኛል። በመጀመሪያ ደረጃ ስናወራ ስለ ወንዶች፣ ስለ ደፋሪ ወንዶች፣ ስለ አጥቂ ወንዶች ነው የሚል ነገር አንስተሻል። ስለዚህ በሚቀጥለው ጊዜ ቪዲዮዎችሽ ላይ አጀክቲቮችን ተጠቅሜያለሁ የሚል ነገርም አንስተሻል። ተሳስተሻል። እዚህ ጋር ባይ ነኝ። አንዳንድ ቦታ ላይ ለምሳሌ ባል ምንድን ነው የሚል አንድ ልጅ የሰራው ቪዲዮ ላይ ደግሞ ሪያክት ስታደርግ ሂዷ ጥፏ ምን ሊመጣ ምናምን የሚል ነገር፣ ይሄ ምንድን ነው ማጠቃለል ነው እንጂ እዚህ ላይ ደፋሪ ባሎች፣ አጥቂ ባሎች የሚል ነገር ቢጨመርበት እሰየው ነው፣ እንቀበላለን። ሴት ያለ ወንድ ያለ ሴት ሊኖር አይችልም። ጥያቄ አለኝ ሱራዬ፣ እሱ ላይም ጥያቄ አለኝ። አሁን ባል ምንድን ነው ምናምን ያልኩት ቪዲዮ ሪፕላይ ቪዲዮ እንደሆነ ታውቃለህ? ሪፕላይ በኮመንት ሪፕላይ እየሰጠው እንደሆነ አውቃል። እሱ ቪዲዮ ቢሆንም ግን ማጠቃለሉ ጥሩ ነው። ኮንቴክስቱ ምንድን ነው? አይ ዶንት ኖ። እኔ የተቆረጠ ቪዲዮ ነው ያየሁት። ነገር ግን ባል የሚለው ሂድና የው እጅ ስራ የምሰራበት ምንም ወሬ የማላወራበት እጅ ስራ የምሰራበት ቪዲዮ ላይ መጣና ምን ዋጋ አለው ቤትሽ ባል የሌለበት ለሚል ኮመንት ነው ሪፕላይ እየሰጠው ያለሁት። እና ሳርካዝም ነው። ግን በጣም ብዙ ሰዎች አሁን ልክ እንዳንተ አንቺ የያሹ ፖዚሽን እንደዚህ አይነት ነገርን ለማለት የሚፈቅድ አይደለም። ምክንያቱም በጣም ብዙ ሰዎች ይከተሉሻል። እዚህ ልክ አይደለም ብለውኝ ተከትዬ ይቅርታ ጠይቄ ሁላ ቪዲዮ ሰርቻለሁ ለሱ ማለት ነው። ሌላ ይሄ ባረገውና በተገላገልን ያልኩትም ቪዲዮ ሌላ ሰው ነው ሀሳቡን ያመጣው። ወንዶች ቢጠፋ ብሎ ጀነራላይዝ አድርጎ ሀሳቡን ያመጣው ሌላ ሰው፣ ለሱ ነው ያ እየሰጠ ያለው። ስለዚህ እሱ ጋር ሄዳችሁ እንደዚህ አይነት የወረደ ሀሳብ ለምን ታነሳለን ብላችሁ ለመቃወም ሞራል ሊኖራችሁ ይገባል። እኔ ጋር መታችሁ እንደዚህ ከማለታችሁ በፊት ማለት ነው። አሁን ፖይንቴ ከዛ ደግሞ ሱራዬ ልንገርህ፣ እሱ በሄዳችሁና በተገላገልን ያልኩበት ቪዲዮ ላይ ከጨረስከው ስቲል ምን ብዬ ተናግሬያለሁ? ሴቶች ወንድ ይጥፋ ቢባልና ቢሆን በጣም የሚጎዳቸው ነገር አባታቸውን ሉዝ ያደርጋሉ፣ ወንድማቸውን ሉዝ ያደርጋሉ፣ ወንድ ልጃቸውን ሉዝ ያደርጋሉ፣ ባላቸውን ሉዝ ያደርጋሉ። ከምንም በላይ የሚጎዳቸው የጉልበት ስራ የሚሰራ ወንድ ማጣታቸው አይደለም፣ ቤተሰባቸውን ማጣታቸው ነው ብዬ ተናግሬያለሁ። ስለዚህ እንደዚህ የተቆራረጠ ነገር ፌስቡክ ላይ ኦር ቲክቶክ ላይም እያያችሁ ሪያክት ከማድረጋችሁ በፊት እኔ የምለው ምንድን ነው፣ ሶርሱ ጋር መታችሁ ኮንቴክስቱ ምንድን ነው፣ የአውድ ሚኒንጉ ምንድን ነው፣ ለምንድን ነው ያለችው፣ ከየት ተጀምሮ ነው እዚህ ፖይንት ላይ የተደረሰው የሚለውን ነገር ፕሊስ ብታግዙኝ ደስ ይላል። ጥሩ ነው እንግዲህ ይቅርታ ጠይቅ ያለውም ካልሽ ጥሩ ነው። ጉድ ፎር ዩ፣ መበረታታት ያለበት ነው። ትልቅ ሰው ነው ይቅርታ የሚጠይቀው ስህተቱን አምኖ እና ጥሩ ነገር ነው። በርቺ ማለት እፈልጋለሁ።